የባህር በር ጉዳይ ይሄ አጀንዳ አይደለም፣ የህልውና ጉዳይ ነው። ኤግዚስት ማድረግ አንችልም እንደ ሰው። ኢትዮጵያ የማይናወጥ ብሔራዊ ጥቅም አላት። ዓለም ዛሬ ይስማ። የቀይ ባህር አክሰስ ሰላማዊ በሆነ መንገድ ኢትዮጵያ ያስፈልጋታል። ኢትዮጵያ የጂኦግራፊ እስረኛ ሆኗ ለዘላለም ትኖራለች ብሎ የሚያስብ ኢትዮጵያዊ ካለ እርሱ የሞተ ነው። መውጫ መግቢያ በሯን ታበጃለች። ይህ አይቀሬ ጉዳይ መሆኑን ተገንዝበው ወንድም እህቶቻችን በፈጠነ ጊዜ ለድርድር ራሳቸውን ዝግጁ እንዲያደርጉ ማድረግ። በቀይ ባህር ላይ አንድ ሳንቲም ነን፣ ገጽታችን ነው ሁለት። ሀገሬ ማለት ባህር፣ ባህር ማለት ክብሬ ናትፋ። የተፈጥሮ መብቴን በሴራ ሲቆልፉበት ዝም አልልም ዛሬ ነፍሴም ማርፋተኛበት። አሰብ ላይ ነው ቀጠሯችን።